አቢቦ ኮና እናንተ ጊፍት ማናቶ ሲደ ሃይሚ ቤት ቪዲዮ ሲለቀቅ ጆጋ ቪዲዮ የለቀቀ ኮመንት ተጻፈና ናጊጎፍቴ ጮግሬ ባከ ጻፊቴማ ኮመንት እኮ ጥሩ ነው። ተናይቲ ወይ ኮመንት የሙለ ከጻፈስተ ኮመንት የበጣፍሮ ጋዮ ሰይ ላይክ ያጥሩ ተደጊ ሰለባ ሲበኩሉ እና ባጣፈ ኖ ተና ይድረ ወለ ሚጪ ዳገስካ ይለይኩ ሚጪ ዳግቲያ ይጥኩ ሃይ ሃቺ ወይ ነው አይ ባካ ግዲኮ ጻፈው ገሎ ሲጀመር ጆጋ ኮመንት የጻፈው ገሎ እታውሎ ሰው ማግኘታችን ትልቅ ነገር ነው እና በጣም ነው የምናመሰግነው። ሙኒቷ ክበሪልን። በጊፍት ላመስግንሽ ብዬሽ ነበር እምቢ አልሽ። ቃልሽ ይበቃኛል። ወላይ ከልቤ ነው። በቃ እሺ ትልቁን አንበሳ ሰባን ቤቢ አንበሳ ልስጥሽ። ዜዳሽ ማጠጠች ላንቺ ምንስተሽ ዜድዬ ለቀጠሮሽ ይቀመጥ። አልፈልግም ቢጌም አለኝ። አልፈልግም ይቆይልኝ። ለጌምሽን ያንበሳ ሰጥሻለሁ ላንቺ። አዎ ዜድዬ በጣም እኮ ነው የምወድሽ። በቃ ቀርቷል። እሺ ሙኒቴ ራሷ ነው በጣም እወድሻለሁ አለችኝ። ሙኒቴ የኔ እናት እማ እኔም እወድሻለሁ። እኔ ውድድ ነው ማድረግሽ። እኔም እወድሻለሁ። እኔም በጣም ነው የምወድሽ። ከጌሙም በኋላ ወደጅኝ። ኧረ እወድሻለሁ። ለምን ከጌሙ በኋላ? ጌሙ ገና እኮ ነው። የኔ እናት እወድሻለሁ። ሀቢብቲ የኔ እናት እማ እወድሻለሁ። ይህን አስታወሰችኝ ማዘት ፎሎ አርጉኝ። ፎሎ ያላረጋችሁኝ ፎሎ አርጉኝ እና እዛ መታችሁ ታብታብ የአቡድረን እንኳን ፎሎ አርጓችሁኛል። ችግር የለውም። ሌሎቻችሁ ፎሎ አርጉኝ። እዛ መታችሁ ታብታብ የምታደርጉኝ ረቀስ ይባሉ። እስቲ ምን ላይ ኢንስትግራሙ ጋይስ ሞላ ቤተሰብ 100 ብቻ ነው የቀረው። ሂዱ ኢንስትግራሙን ፎሎ አርጉ። ኢንስትግራም ላይ ሀቡ ብላችሁ ፎሎ አርጉ። 50 ሺህ ልንደፍን 100 ሰው ብቻ ነው የቀረን ጋይስ። 100 ሰው ሌትስ ጎ። 100 ሰው ብቻ። ሙኒት ድሪያውን ልላ ሀቡዬ ገራሚ ድሪያ ገብቷል። ድሪያውን ልላ ከሆን ሙኒት በትልቁ አረጉሽና ጨምራለሁ። በኋላ መጥቼ ጨምራለሁ። ከተማረ ሰው ጋር መዋል እኮ እንደዚህ ነው። ይኸውልሽ የተማረ ሰው ጋር ዋልሽና ምርጫዎችሽም ተቀየሩ። ድሮም ቆንጆ ነበር፣ አሁን የበለጠ ቆንጆ ሆኗል። በኋላ መጥቼ እመርጣለሁ። በሉ መልካም ጊዜ ሀቡዬ። ዜድ ሁላ እንደዚህ እያልሽ እንትን በይ። መልካም ጊዜ። ቻው። መልካም ምሽት። ቻው ሙኒት። ቻው። ወይ ሀቡ ሙኒት ቮይሱን እንደመለሽልኝ ያየሁታውን ነው። በኮመንት መልሽልኝ ወይ ለልጁ ቮይሱን ፎርዋርድ ላርግለት ወይ ጠዋት የጠየቁሽን ጥያቄ የመለሽበትን ቮይስ ለልጁ ለባለ ጉዳዩ ፎርዋርድ ላርግለት ወይ ኮንፈርም አርጊኝ ወይ እዛው ላይ አዎ አርጊኝ ለበኝ ወይም እዚህ ላይ ሳቦ ተሰበሻል። ሀቡ አድርጊለት፣ ምንም ችግር የለም። እሺ ፍቃድ የሰዓት ችግር ነው እንጂ ችግር የለም። በቃ ጥሩ። አይ ማድረሴን ለአንቺ መልዕክቱን ማድረሴን እንዲያውቅ እና ይኸው መልዕክቱን እንደመለስኩለት እንዲያውቅ ነው። በጣም ስላስጨነቀኝ ጊዜ። እሺ ሀቡዬ መልካም ጊዜ። በቃ ቻው። እሺ ሲፋን እኔም አመሰግናለሁ የኔ ውድ። እንኳን ደስ ያለሽ። በቃ አጣጥሚ፣ ይህ ባልሽን አጣጥሚ። ኧረ ቡኒ ስራ ቦታ ነኝ። በቃ ተደሰች። ላይፍ ኢዝ ሾርት ቢ ሃፒ። ባሏ ዱባይ መጥቶላታል። በቃ ከዚህ በኋላ ራሷን አታውቅም። እሺ ሲፋን ምን እየጠበቅሽ ነው? አዎ አሁን ሚዩትሽን አብሪና የመጣሁት ለከሌ ስሙን ጠርተሽ ለከሌ ስለጠፋ እናትየው ልካል ቪዲዮ እንድትሰሪልኝ ነው በይ። ሀቡዬ መንገሻ ሸቡ ይባላል የጠፋው ልጅ። የጠፋበት ቦታ በቆጂ ነጌሶ የሚባል ቀበሌ ሲሆን ከቤት ከወጣ 2 ወር ከሳምንት ሆኖታል። ልጁ ወደ ቤተሰቡም አልገባም። ደግሞ የወጣበት ቤትም ተመልሶ አልገባም።
እና በዚህ ምክንያት አንቺ ጋር ብዙ ሰው ስለሚገባ ቪዲዮ እንድትሰሪልኝ ብዬ ነበር። እናቱ እያለቀሰች ነው ልጄን ብላ እና እባካችሁ ካያችሁ እንድትነግሩ። እሺ በቃ እንትን አሁን የተላከልኝ አለ የሆነች እህቴ በቃ በውስጥ አውራሻለሁ ምን እንደሚያስፈልግ ምናምንና እልክልሻለሁ። እሺ በቃ ችግር የለውም። ራጁ እንኳን ደስ አለሽ። እዚሁ አውሪ በውስጥ አቧሰራ ላ እዚህ የሚሆን እዚህ እኮ አደባባይ ላይ የሚወጣ እኮ ነው። ያኔ የምትሰራው ከሆነ ያኔ ምንድን ነው የሚባለው? እንዴት ነው አምሮብሻል ዜድ? አይ ነው ሁሌ እንዳማረብኝ እኮ ነው። ሁሌ እንዳማረብኝ እኮ ነው። የኔ እናት ሁሌ እንዳማረብኝ ሁሌ እንዳማረብኝ እኮ ነው። በቃ ማስታወሻ ይዣለሁ። ይኸው ከነ ቁጥርሽ ማስታወሻ ይዣለሁ። እሺ ጫልቱ አንቺ ንጹህ ፎቶ ስታመጪኝ የቪዲዮ ይሰራል።